የኮንስትራክሽን ባለሙያዎች እንኳን ወደ ኬቢኬ ፒ6 ፕላነር ኤንድ ስኬጁለር የዩቲዩብ ቻናል በሰላም መጣችሁ። በፕሪማቬራ ፒ6 ካሌንደር ክሬት አድርጋችሁ ነገር ግን የፕሮጀክቱ ማጠቃለያ ቀን ወይም ፊኒሽ ዴት አልቀየርላችሁ ብሎ ያውቃል? ችግሩ ያለው የፈጠራችሁት ካሌንደር ላይ ሳይሆን ለፕሮጀክት በትክክል አሳይን ባለመደረጉ። ዛሬ ይህንን ችግር እንዴት እንደምንፈታውና በመቶዎች የሚቆጠሩ ስራዎችን በአንዴ አፕዴት የምናደርግበት ቀላሉን መንገድ አሳያል። አብራችሁን ቆዩ። በባለፈው ቪዲዮ አዲስ የፕሮጀክት ካሌንደር እንዴት መፍጠር እንደምንችል አይተናል። ነገር ግን ካሌንደር መፍጠር ብቻውን በቂ አይደለም። ፕሮጀክቱ በዛ ካሌንደር እንዲመራ ሊንክ ወይም አሳይን ማድረግ አለ። ዛሬ በዋናነት የምናያቸው ለፕሮጀክቱ ዲፎልት ካሌንደር መምረጥ፣ ለእያንዳንዱ ስራ ወይም አክቲቪቲ ካሌንደር መመደብ and after assigning the calendar F9 በመጠቀም ስኬጁል ማድረግ ማለት። በመጀመሪያ ማንኛውንም አዲስ ስራ አድ ስናደርግ በራሱ ያዘጋጀነውን ካሌንደር እንዲይዝልን መጀመሪያ ዲፎልት ካሌንደር መምረጥ አለ። ሁለተኛ ለምሳሌ አንዳንድ አክቲቪቲዎች የተለየ የጊዜ ሰሌዳ ወይም ደግሞ አክቲቪቲ ካሌንደር ሊኖራቸው ስለሚችል ለብቻቸው መቀየር ሊያስፈልገን ይችላል ማለት። ስለዚህ አሳይን ስፔሲፊክ ካሌንደር ፎር አክቲቪቲስ ማድረግ አለብን ማለት ነው። ሶስተኛው ካሌንደሩን ቀይረን ስንጨርስ አንድ ወሳኝ የመጨረሻ ደረጃ ይቀረናል። ካሌንደሩን ስለቀየርን ብቻ የቀናቱ ስሌት ወይም ዴትስ ወዲያውኑ ላይቀየር ስለሚችል ማለት። ስለዚህ ስኬጁል ማድረግ ይጠበቅብናል ማለት ነው። አሁን ሶስቱን ያየናቸውን ስቴፖች ፕራክቲካሊ ኤክሰርሳይዝ ለማድረግ ፒ6ን እንከፍታለን። ከዛ ፕሮጀክትን ተጭነን የፕሮጀክት ፔጅን እንከፍታለን ዲፎልት ለማድረግ ማለት ነው። እዛ ፕሮጀክት G+4 ሬዚደንሻል ቢልዲንግ ፕሮጀክት የሚለውን ሃይላይት እናደርግና ከዛ ካሌንደር እዚህ ጋር አሁን የሌላ ካሌንደር ነው አሳይን የተደረገለት ቺን ክሊክ በማድረግ እንመርጥለታለን ከፕሮጀክት ካሌንደር ውስጥ ማለት ነው። ባለፈው የሰራናት ችት ሳምፕል ፕሮጀክት አሳይን እንወጣለን ማለት ነው። በመቀጠል ወደ አክቲቪቲ ፔጅ ሂድና ለአክቲቪቲዎቻችን ደግሞ አክቲቪቲ ካሌንደር የሚለውን እሱን እንጫንና ሳምፕል ፕሮጀክት ካሌንደር የሚለውን አሳይን ነን ማለት ነው። ምናልባት አሁን እዚህ ጋር ብዙ አክቲቪቲዎች 1000 አክቲቪቲዎች ካሉ ለእያንዳንዱ አክቲቪቲ አሳይን ካሌንደር ማድረግ ታይም ቴኪንግ ስለሆነ ፊል ዳውን ሜትድን እንጠቀማለን። እሱን ለማድረግ ኮለምን ውስጥ እንገባና ጀነራል የሚለውን እንመርጥና ካሉት ድሮፕ ዳውን ሊስት ውስጥ ካሌንደር የሚለውን እዚህ ጋር እናመጣለን። እንዲመቸን እናንተ እንዲመቸው ቦታ አድርጉት። እኔ ከዲዩሬሽን በኋላ አረገዋል ካሌንደር አፕላይ ኦኬ ለዋል። እዚህ ጋር እንደምታዩት የተለያየ ካሌንደር ነው ያለው ማለት ነው። ስለዚህ እዚህ ጋር ገባና ለአንዱ አክቲቪቲ ምረጥልኝ ይለዋል። ሳምፕል ፕሮጀክት ካሌንደር እዚህ ጋር ትመጣለች። እሷን አሳይን አረግና እዛ ሴሌክት አረጋቸዋለሁ ሌሎቹን ማለት ነው። እዛ ኤዲት ሜኑ ላይ ፊል ዳውን ስለው ለሌሎቹ አክቲቪቲዎች አሴም ታይም አሳይን ያደርጋል ማለት ነው። ምናልባት አሁንም የተለያየ ካሌንደር የሚያሳየን ከሆነ ሪፍሬሽ አላደረግነው ነው። ስለዚህ F5 ይጫናለን ማለት ነው። እንደምታዩ ተስተካከለልኝ ማለት ነው። ስለዚህ አሁን ክሬት ያደረግነውን ካሌንደር ለአክቲቪቲዎቻችን አሳይን አደረግን ማለት ነው። ስለዚህ ሁለተኛውን ስቴፕ ጨረስን ማለት ነው። በመቀጠል ምንድነው የምናደርገው? ሶስተኛውን አሳይን ባደረግነው ካሌንደር መሰረት ስኬጁል እንዲያደርግ ወይም ስሌቱን እንዲሰራልን F9ን በመጫን ራን ስኬጁል ማድረግ አለብን ማለት ነው። ስለዚህ እቺን ስኬጁል በተን እንጫንና ኦሬልስ ደግሞ F9 ኪ በመጫን ራን ስኬጁል እንለዋለን ማለት ነው። በዚህ መሰረት ካሌንደራችንን አሳይን አደረግን ማለት ነው። እንግዲህ እነዚህ መንገዶች በመጠቀም ፕሮጀክቱ በትክክለኛው የጊዜ ሰሌዳ መመራቱ ማረጋገጥ ትችላላችሁ ማለት ነው። ስለተመለከታችሁን እናመሰግናለን። ቪዲዮ ጠቃሚ ሆኖ ካገኙት ላይክ፣ ሼር ኤንድ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ ይጠብቁ።